አባ እንዴት ነው? ሰላም ነው? አሎ እንዴት ነው? አንድ ነገር ልጠይቅ ነበር። የለበስከው ቲሸርት የተዘቀዘቀ መስቀል ነውና ስንት ነበር የገዛኸው? እኔ ገዛሁት 400 የገዛከው? ኦኬ። ከውስጥ ሌላ ለብሰሃል? እኔ 2000 ብር ሰጥሃለሁ፣ አውልቅ። እሺ አባት። ለምን እንደሆነ ታውቃለህ? መለበስ ስለሌለበት ነው። ኦኬ አባቴ። አባቴ አባ እንዴት ነው? ሰላም ነው? እንዴት ነው? ሁሉም ሰላም? አንድ ነገር ልጠይቅህ ነበር የመጣሁት። የለበስከው ጃኬት የተሳሳተ ነውና ከኔ የገዛው እንድትነግረኝ ፈልጌ ነበር። ካስኮ ጫርታ ነው። ኦኬ። የተዘቀዘቀ መስቀል ነው የተኳለ አይደል? አረ ስታይሉ ነው። ምን አልከኝ? ስታይሉ ነው። እንደ አይነት ስታይል የለም። የተሳሳተ ነገር ስለሆነ አባቴ ታውልቋል። እሺ ስንት ነው የገዛው? የገዛበትን ንገረኝ። ብሩ ልስጥ። 1000 ብር የገዛከው? ይሄው 1000 ብሩን እሰጥሃለሁ። እሺ አባቴ። ይምራል። ይሄው የተሳሳተ ነገር ነው የለበስከው። ይሄው አባቴ የተሳሳተ ነገር ነው። ከፈለክ ጃኬቴንም እሰጥሃለሁ። አውልቅ። እሱ አውልቅ። እንከ ችግር የለም። ይሄው አባቴ አመሰግናለሁ። ችግር የለም። ቻው። መልካም ቀን። ነገም ከነገ ወዲያም ተለብሶ ካየው ለማስወለቅ እሞክራለሁ። አሁንም ከቻለን ሁላችንም ስንለብስ እያነበበን እያየን እንልበስ። ሰላም ቤተሰቦቼ፣ 200 ሺህ ገብተናል። ለሁላችሁ ምስጋናን አደርሳለሁ። እወዳችኋለሁ ሁላችሁ። አንዳንድ ኮሜንት ተልኮልኝ ነበረ፣ ሜሴጅ ላይ እየላከችሁልኝ ነበረ። ለምንድን ነው የተዘቀዘቀ መስቀል የምታስወልቀው የምታቃጥለው ለምትሉኝ ሰዎች፣ ይኸውላችሁ ይሄ ዛሬ ነው ያስወለኩት። በጣም ነው የሚያምረው አይደል? ጃኬቱ ግን ትርጉሙ ሌላ ነው። ታስቦ የሚሰራው ሌላ ነው። እዚህ ጋር ምን ይላል መሰላችሁ? ዴቪል ላቭ ይላል። ትርጉሙ ደግሞ ምን ማለት ነው? የዳቢሎስ ፍቅር። ይሄ ምንድነው? ለዚህ ነው አሰራሩ የታሰበው ሌላ ነገር ስለሆነ ነው። ሁላችሁንም እወዳችኋለሁ። አመሰግናለሁ። ሰላም ነው።